ኧረ ወይኔ ወጣት በዚህ ተራስበለኝ ያልሽ ሊባክ ነው ዛሬ ተባበሪ ምን እያደረገ ነው? ጉድ ሞርኒንግ እርኩሳ መናፍስ። ጉድ ሞርኒንግ ቲቸር። እኔ እኮ እንዴት አይነት ክፍል እንደሆነ ግርም ነው የሚለኝ። እሺ ቤዛ ደግሞ ዛሬ ምን ሆነ ነው የቀረችው? አረ ቲቸር ቤዛ እኮ ተባራለች። ምን አድርጋ? ቲቸር ግድግዳ ላይ ሙሙ እየሳለች ተይዛ። ሰላም እንኳን ወደ ቤስት ሪአክሽን ቻናል እንኳን በደህና መጡ። ፈታ ዘና የሚያደርጓችሁን ቪዲዮዎች ወደ እናንተ ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ ያደርጋችሁ። ለዚህ ዩቲዩብ ቻናል አዲስ ለመጀመሪያ ጊዜ የምትመጡ ከሆነ ሰብስክራይብ ያደርጋችሁ ቤተሰብ ይቻላል። ይመቻችሁ። ወደ ቪዲዮ ቁረልዩ መሆን እዚህ ነው። አዎ መንገድ ላይ እንደዚህ ድንገት ሶፋ አያለ አስጭኖ መጣል ከባድ ስለሆነ ምን ታደርጋለህ? ሰዎች እንዲወስዱት መንገድ ላይ ታስቀምጠዋለህ። ያው ይሄኛው ትንሽ ሞቷል ሳይሆን የሞት ነው የሞተው። ለነገሩ ይሄኛው ብቻ እንደዚህ ታደርጋለህ። ከዚህ ጋር ሶፋ ከዛ ጋር የሆነት ነው ከመጫገር እንደዚህ ታገኛለህ ብለህ ሰብስበህ ቃን ገባ ማለት አይደለም። ላስት ታይም ባይዘው እዛ ጋር ሁለት ቁም ሳጥኖች ተቀምጠው አይቼ ነበር። ሁለት በጣም በሮራ አስቸግሯቸው እንትን ሊሏቸው እንደሆነ ያወጡት ያሰጡት እንደው ብቻ ብዙ ምላችሁ ነገሮች ነበሩኝ። አሁን ግን ዱባይ እየሄድኩ ነው እና መኪናውስ ምንድነው አውጥቶ ያሰጡት ነው። አሁን 3 ሰዓት ላይ አስጠልታቸው ቸግራቸው ነው። ብዙ እኮ ምላችሁ ነበር፣ ግን 3 ሰዓት ላይ እየሄድኩ ነው። በእናታችሁ ምን ሆናችሁ ነው? እየሄድኩ ነው 3 ሰዓት ላይ። እኔ ሰፖርት ላድርጋችሁ እንደዚህ መንገድ ላይ አላላችሁ ቶቶሚና ትጫወቱን በዚህ ያክል ሁሉ ኮንተንት ክሬተር የተባረቱ በቶሚ ነው ሁላችሁም እየሰራችሁ ያለ አለማበዱ አንድ ነገር ነው። ሰላም ነው አለን ይመስል ቶታሉ ቤት በኩል ነዳጅ ቢቀዳበብ እንዴ ጥፍ ብለሽ በዚህ በኩል እሺ ሰከረ ምንድነው? ይቅርታ ያመሰግናል ይቅርታ በዚህ በኩል ነው አንዱ ትራሻል እኔ ምን ፈራኩኝ ራናዌ ማለት ነው። ወራካሎ God have mercy on us። ሰላም ነውማ እንዴ ነሽ? ሚሪንዳ ይዘሽ ነው እንዴ? ሚሪንዳ አጠጪኝ በእናትሽ። እኔ የሚሪንዳ ፍቅር አለብኝ። ገሰጠጣ አዎ ነግሬሽ አያቴ ራሱ የሞተው ሚሪንዳ እያለ ነው። እሱን ጠይቄ ነው መጣው እዛ ጋር። እምቢ ካልሽ ይጠራሻል። አረ ሞት ይጥራቅ። አረ ይጠራሻል ያቴ። God have mercy upon us። ሰጪው እንጂ ሚሪንዳውን ራን ቀላል ያስደነግጣል እኮ አራፉ ግን እንደዚህ አይነት ፕራንክ ምትሰሩት ሰላም ነው። አንዱ ቢሾትስ ሰላም ነው። እዚህ አካባቢ ሙታኖች አጋንንቶች ሰው ይጠራሉና ከዛ በማታ መጥተው ይወስዳሉ እ ኢየሱስ ሎጂንክ ያዲገው ስራ ይፈስ። ኧረ እኔ ያለውን ነገር ኢየሱስ ብሎ አልተገላገለው። ጭራሽ እንደዚህ እየዘለላለ አረ ወይኔ ወጣት በዚህ ተራስበለኝ ያልሽ ሊባክ ነው ዛሬ ተባበሪ ደስታዬ ምን እያደረገ ነው? ለቀቀኝ ልጅ እያለቀሰ ማን ያለቅሰው ደግሞ እዛ ማን ነው ነው የሚያለቅሰው? የማንን ቦርሳ ሰጥተሽ ማን አባቱን ተደፈ ሳክሮ ሲመጣ እንደዚህ ማን ልጅ የማን ልጅ አጥተሽ ነው? የማን ልጅ አጥተሽ ነው? የማን ልጅ አጥተሽ ነው? የማን ልጅ አጥተሽ ነው? ይሄን ልጅ አትወጪልኝ ነው ወጣ ትልቅ ሰው ነው ራስን ይቻላል። ችግር አለብን ብራዘር ደህና ነሽ? ወይኔ እንዴት እንደምናምር ሶስታችን በስማ እንዴት ደስ እንዳለኝ ማለት ኧረ ነገር እንዴት ይሻላል? ኧረ አይደብረኝም በእውነት ደስተኛ ነኝ።
ዳዊት ደስተኛ በቃ እንዳይደብሽ ተጫወት። መሀል መሀል ላይ ተጫወት ማለት ዝም አትበል። አለች ኧረ መድኃኒዓለም ኧረ ግን ሂድና ሲንግል ነው በቃ እናውቃለን። ለምን እናደዳለን? ሲንግሎች ማለት ጭራሽ እንደ ድራማ አትስሩ። ምንድን ነው የፍቺ ወረቀት? ቆይ የቤቱን ካርታ በራሴ ስም ወስደዋል። ችግር የለም ጓደኞቼ ጋር እኖራለሁ። አረ ቆይ ባንክ ውስጥ ያለውን ብር እንዳለ ትራንስፈር አድርጌዋለሁ ወደ ራሴ። እሱም ችግር የለውም ሰርቼ አገኘዋለሁ። ቆይ ልጆችንም እኔ ነኝ የምወስዳቸው። ብቻዬን እንደውም ገላገልሽኝ። ብቻዬን ነው የምፈልገው። ፍቺ ብለሽ እንደ አዲስ ራስ ማፋት አራቦችት እያደረኩብህ አይደለም። ከእህቴ ጋር ነኝ። ከፈለክ እንካናግራለን። ሄሎ አቤል፣ ሄሎ ገመቺስ፣ ሄሎ አሚር ጭራሽ 3-4ቶችን አልጠራቻቸው። የዚች አይነት ደግሞ ጀለስ ጊዜ ምን ያህል እየሄደ እንደሆነ የሚያሳዩ ነገሮች ፓርት 2 ቃና ቲቪ ከመጣ 10ኛ ዓመቱን ደፍኗል። ክላስ ተመክረናል፣ ቤተክርስቲያን ተሰብከናል፣ ወጣቱን ለማደንዘዝ ነው የመጣው ተብሎ ሲኒማዎች ከስራው ነበረ። በቃና ምክንያት 2 ሰው እየገባላቸው 20 ብር ነበር የሚያተርፉት። አሁን ቅርብ ጊዜ እኮ ነው ዳይሬክተሩ መጣ፣ ኮቪድ ወረርሽኝ የተስፋፋ ስለሆነ ትምህርት ለ2 ሳምንት ዝግ ይሆናል አለን። ቀውጠን በጥብጠን ወጣን። ይሄው ኮቪድ 7 ዓመት ሆኖ እኔ እግዚአብሔር ምን እንደተፈጠረ አላቅም። በዚህ 7 ዓመት ወጣን። ይሄው ልመረቅ አዲሱ መንግስት ስራ ከጀመረ 8ኛ ዓመቱን ይዟል። ይዘን ሰው ማይቀማው ንብረት ካለ ካስማሰ 5ኛ ዓመቱን ይዟል። 5ኛ ዓመት ብዙ ልዩነቱ እየገባችሁ አልመሰለኝም። ይኸውልህ 25 ዓመት ከነበረ 30 ዓመት ነው ዛሬ። ጉድ ሞርኒንግ እርኩሳ መናፍስ። ጉድ ሞርኒንግ ቲቸር። እኔ እኮ እንዴት አይነት ክፍል እንደሆነ ግርም ነው የሚለኝ። እሺ ቤዛ ደግሞ ዛሬ ምን ሆነ ነው የቀረችው? አረ ቲቸር ቤዛ እኮ ተባራለች። ምን አድርጋ? ቲቸር ግድግዳ ላይ ሙሙ እየሳለች ተይዛ። በቃ እዚህ ክፍል እንዳለ ሴሰኛ ነው የተሰበሰበው። አረ ቲቸር ሱሰኛም አለ። ዝጊያች ቀንዳው ጣይ መስል ናስ ያቤል ቾክ ይዘሊና። አረ ቲቸር አቤልም እኮ ተባሯል። ምን አድርጉ? 4ኛ ቢ ክፍል ጣራ ላይ አሁን ሲያራት ይዘ አይ እናንተን በመርዝ መጨረሱ። አረ ቲቸር ደግሞ ዓርብ ዕለት ቲቶር ጠርተን አንተ እኮ አልመጣም። እየቃምኩ ነበር። አረ ቲቸር ቅዳሜ ዕለት ጠርተን እኮ አንተ አልመጣም። ጨርሲ ቤት ነበርኩ። አረ ቲቸር መች ነው ውጤታችንን የምታስተካክልልን? ሙሉ ክላስ እኮ ወድቀናል። ካዲያ ከኔ ውት ጋር ምን አገናኝ? አረ ቲቸር ውጤታችንን የማይስተካከል ባይሆን እጅ መንሻ እቺ በለጤ በገለምሶ ተማሪውና መምህሩ ተቀበለኝ። አሁን ማላውቀው ሰርግ ውስጥ ነው ያለው። በጣም ይቅርታ ስላቋረጥኳችሁ። መልካም ምኞቴን ለመግለጽ ስለፈለኩኝ ነው። ለዮኒና ለኤድ አክቹሊ በእነሱ ሰርግ እኔ ነኝ የተጠቀምኩት። የሆነት በጣም ነው ደስ ያለኝ። ላይ የሚሆን አልመሰለኝም ነበር። አሁን አብሮ እንኳን ስሜት ሰው የለም። ላይ ጀሞ ብቻውን ነው የቀረው። ስለዚህ ቴንኪው ብቻ መልካም የጋብቻ ዘመን ይሁንላችሁ። ፈታ በሉ። ከኔ ፍቅር ደርሻለሁ እኮ አልወጣሽም ከቤት? ደረስክ እንዴ? አዎ ለመጀመሪያ ጊዜ አንዴ ማገኝ ዛሬ ጓጉቼ እኮ ነው። የኔ ፍቅር ቶሎ ውጪ። እዛው ነኝ። እሺ በቃ እወድሻለሁ። በቃ እሺ መጣ አንቺ አይደብርሽም እንዴ? በኢየሱስም ጭራሽ ሲማለሽ እኮ ተፈጥሮ እኮ ነው። ምንድነው ተፈጥሮ የምትይኝ? አሁን እንዴት ነው ቤተሰቤን ማስተዋወቅሽ? ኢንስታግራም ላይ ሴት አልነበርሽ እንዴ? ይቅርታ አትበይኝ በኢየሱስ። አሁን እንዴት ነው አብረን ወደ ቤት ሂጂ። ዛሬ ወንድነታችን ይለይልናል። እሺ ጨርሰው የኔ ጀግና። ህይወቴን አፈልገው መሰለኝ። ሶለኔ ተው ዛሬ ጨርሳለሁ። እሺ እንዴ እሱ ሳይሻለኝ ቀር መጣሽ። እቤት ያለውን ቀሚስ ልበሰው። እሺ እንትኑ የለም ብላ ነው ቀሚሱን ልበስ የምትል ሻቃጦ ስላለ እንግዲህ ልንሰብር የወጣ ነው ሰርግ ነበር። ለካ ዛሬ ማርሰናል ይደረግ። እሱንም እንሰብረዋለን። አራዲ አርሰናል ደጋፊ ነው። አረ ልጅ
አመቱ የሚያስቀምጡን አይመስለኝም። በዛ አይነት ከቀጠሉ እሞዬ አንዴ ስሚኝ አንቺ የማደነው አንተ አትተወኝም እንዴ? ማደነው የምታካብጂው ስልክሽን አንዴ ተባልሽው ቀጥ ብለህ ከዚህ ሰፈር ማጠፋ ከሆነ ወንድሜ ነው የምጠራልህ። ሰገው በእናትሽ ምንም በማስፈራራት ምናምን የሚሆን ነገር የለም እኮ ወንድም አይደለም ወንድሞች ለምን ይዘሽ አመጪው? ማንዬ ሲስተር ተመችተኛል። እሱ ነው እንዴ ወንድምሽ? ምንድነው የትን እያስቸገርካት ነው እንዴ? በየ ብዙ እንድትጮይብኝ ምናምን አልፈልግም ጭራሽ። አረ ወጣኝ አይደለ? እኔም ወንድም አለኝ እሱ እመጣለሁ። እሺ ጠብቁኝ። እሱ ጋር ምን አይነት ይዞ ሊመጣ ወንድሜ ምንድነው አንተ በተከበርክበት ሰፈር ስደበደብ ዝም ትላለህ እንዴ? የታባቱ ነው ያለው? ይሄው እሱ ነው። አንተ ነው ወንድሜ የመታው? አሁን እኔ ተረበያ እኔ በፈረስ አንቺ በአህያ እንደዚህ ያልን ስንከራከር ሰብ አስጀምላት ምን አባታቸው ነው እነዚህ? ገደላቸው። ወይኔ ማንዬ ጃችንን ነው ምንድን ነው ትነንሳለህ እንዴ በዚህ ሰዓት? ምን አይነት ነው? ና ወደዛ አላሰበረው ወዶ አስከከረ ምን ተቀጥቀጠናል እንዴ መጣ ነው ዛጋ እርመላሉ ሰለበት እንዴ ይደርስ እንዴ ተጣጣቻው እንዴ ናችሁ? ሰላም ነው እንዴ? ሰላም ነው አለን። ያው ቻው ልበላችሁ ነው። እሺ ብዬ ነው የመጣሁት። ቻይና ልሄድ ነው። አሁን ፍላይት አለኝ። አሁን ፍላይት ማማይ ቻይና ልሄድ ነው። ቻይና ልሄድ ነው። ሰላም ነው። ልገባ ነው። ቻይና ልሄድ ነው። ቻይና ልሄድ ብዬ ነው። እሺ ቻይና ልሄድ ነው። እሺ በቃ በሉ ሰላም ነው። እሺ ቻው ቻው። ያው እንቺንታ መልካም ጊዜ ሆነላችሁ ነው። እሺ እሺ ኧረ ቋንቋም ተመሪያለህ አያድርገውና እኮ አንቺ ድንገት ብታለቅሽ ጀብ ወለደች እኮ ነው የሚባለው። እንዴ ፊትሽ እንደ ፀሐይ የፈካ የበራ ነው። አንተ ግን ሚስት እያለን ማሽኮርመም ተገቢ ነው? ቀላል ተገቢ ነው። ምናችሁ ተገናኝቶ ከሷ ጋር? እኔ እኮ እሷ የሰራችሁ ምግብ ከምበላ ያንቺን እጅ ብስም ሳምንት ይጠግባለሁ። እንዴ በረሃ የሚባል ምግብ እኮ አላት እኮ። አንድ ጎርሰሽ 2 ብርጭቆ ነው የምትጠጪው፣ ጨው ማለት ነው። እኔ እኮ ምሳሌ እኮ 4 ሊትሯ ምናምን እኮ ነው የምጠጣው። ኧረ ተው እንደዛ አይባልም። ለምንድን ነው የማይባለው? እንደውም ትናንትና ራሱ ማለት ነው አንገቴ ስር መጣ ተኝታ ስታንኮራፋብኝ፣ ይኸው ማጅራቴን ብርድ ነው የመተኝ። ስለዚህ አንቺ ምን ታደርጊያለሽ? ትመጪና አንገቴ ስር ማለት ነው እስክራች እያደረገ እንዳስቸገረ ሲዲ ብለሽ ሙጉም ትሰሪብኝና ወዲያው ይሻለኛል በትንፋሽሽ ማለት ነው። እሺ ጉድ እኮ ነው። እኔ አንቺ ስትደውይልኝ ሻወር ቤት ሆኜ ራሱ ማለት ነው ውሃውን ዘግቼ ከነሳሙኔ ራቁቴን ቆሜ እኮ ነው ስልክ ማወራሽ። ሌላስ ምን ሌላ? እንዲያው 5 ሰዓት ላይ ስራዬን ትቼ የፓርክ ሳር ላይ እንቁራሪት መስዬ ተቀምጬ ካንቺ ጋር እኔ እኮ አንቺ ውሽማዬ ሲሆን ሙሽሬ ላረግሽ ነው የምፈልገው። እኔ እኮ ቲቪ ቦን አንቺ ሪሞቴ ነሽ፣ እኔ ሸሚዝ ቦን አንቺ ቁልፎቼ እኮ ነሽ እኮ። ካላንቺ ባዶ ነኝ፣ ምንም አልሰራም ልልሽ ፈልጌ ነው። ወይ እኔ ጌታ እኔ እኮ ከሷ ጋር እኮ ቤት ውስጥ ቁጭ ብዬ ከሙል ካንቺ ጋር እየተንከራተትኩ ብውል እኮ ይሻለኛል። አንቺ የውበት ሰንሰለት ከውበት ጋር እኮ እንዲህ ተቆላልፋችኋል እኮ ደግሞ ማለት ነው። ያቺ የምታክል ሴትዮ እንደ ሽንት ቤት አምፖል እያቀፈችኝ ተጨነቅኩልሽ እኮ። እኔ ጉንጬን እንኳን ስትለኝ እኔ በጥፌ ተመታ ያክል እኮ ነው የሚሰማኝ። አይዞህ በቃ ነው ያለውልሽ። እሺ ደግሞ አትመጣም እንዴ? ራክ እኮ ነው ወደዚህ። እመጣለሁ እንጂ አንዴ ላፒንጅ ምንም አልደነገጠም ጭራሽ። እኔ ጭራሽ እንኳን በማታ በቀን ራሱ ይደተኝ አለልም ጭራሽ የለኛል እንጂ ነው ያለ። የሰው ሀገር ሹም መጥቶ ዝም ጭራሽ ደግሞ አራ ደቡብ አፍሪካ ምትወስደኝ እጅግ ጋር ድመት ጋር ማልወለል ግልጽ ነው የምነግርህ። የዛሬው ቪዲዮአችን ይሄን ይመስላል። ፈታ ዘና እንዳላችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቡም። የዛሬው ቪዲዮአችን ይሄን ይመስላል። ፈታ ዘና እንዳላችሁ ተስፋ አደርጋለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስፍሩልኝ። በቀጣይ ቪዲዮ አበደ ቪዲዮ መለሳለሁ። ቡም